ሰላም አይደል ሁሉም ነገር ወንድማችን ሰላም ነህ ወንድማችን እንዴት ነህ ሶፊ የት ሆነ ነው ኤአይ ነኝ አርቲፊሻል ኢንተለጀንስ የት ሆነ ነው ግን አይከመር ምንድነው የሆነ አለባበስ ወደ ሆነ አካባቢ ወደ ሆነ ቦታ ያለ ይመስላል ኧረ ቤቴ ነኝ ያለሁት ቤት ነኝ ግን አንድ ወዳጄ ስጦታ መጣልኝ ይሄ እኔ በእናቴ የመናዊ ነኝ ስለሰማ የመን አካባቢ እንደዚህ ይለበሳል የሚል ስጦታና እሱን ቴንኪው ለማለት ያው ከሰጠኝ ደግሞ እንድለብሰው ነው የተሰጠኝና የመን እኮ ነኝ በእናትህ በጣም ይገርማል በእናቴ የቤቱ አከራዮች እነሱ የመን ነው የእናትህ የቤት አከራዮች በጣም ይገርማል ኦኬ በቤት አከራይም ለካ ዜግነት ይገኛል ነው የመኒ ነን በዛ በኩል እኮ ነው ያልኩ ምንድነው ነገሩ በጣም ደስ ይላል አይ አምሮባል እንዴት ነው ነገር ያው ግርማ ሞገሱ ምናምን እኮ አለ ይሆናል እንዳንተ እንትና ዳይመንድ ምናምን ነው የቀረችው እሷ ለሰሞኑን አረጋለሁ ለጊዜው ግን ብረት አድርጋለሁ ይጠራል እንደ ታላቁ ሰው እንዴት ነው አለን ኦርቶዶክሳዊ መልካም ወጣት ምን ተወስቲ እና ሶፊያችን እንዴት ነው በሆነ ግን ዘልና አሁን ካለበት ቦታ ኦሬዲ ቤት እኮ ነኝ ያለው ተራሴ ቤት ይሄ ውርስ መሆን አለበት ማለት በእናተ በኩል ያገኘው ውርስ መሆን አለበት ይሄ አሁን ያው ነው ቤት ለምን አሁን ያለበት ቤት ለምን ምንም ውርስ ምን ያስፈልጋል ማለት ከዚህ ቀደም ከምትገባበት ቦታ ትንሽ ለየት ያለ ቢብዬ ነው እዛኛው ሌላ ክፍል እኮ ነው ምን አንድ ክፍል ነው እንዴ ምን እኔ 4 ውስጥ አንድ ክፍል ውስጥ ብቻ እንድኖር የተፈቀደልኝ ነገር አለ እስቲ ሁሌ የምትገባበትን ቦታ እስቲ ያሳየን እስቲ አንተ እቤት ከሆንክ ያለው እስቲ ሁሌ ያ ስዕል ያለበት እስቲ ላይቭ ሁሌ የምትገባበትን ቦታ ያሳየን እስቲ ከዚህ 40 ደቂቃ ይፈጃል ታውቃለህ ሁሌ ላይቭ የምትገባበት 40 ደቂቃ እንደዚህ ውስጥ ለውስጥ ትሄዳለህ በእግር ነው በባጃጅ አይ በቤት ውስጥ እንትን ተሽከርካሪ ምንድነው የምትፈው በጣም እኮ ነው የሚገርመው 40 ደቂቃ ነው የሚያስኬደው ከአንድ ክፍል ወደ ሌላ ክፍል የኛ ቤት እኮ አንገትን ወጣ አድርገህ ወደ ግራና ወደ ቀኝ መዞር በቂ ነው ከአንደኛው ክፍል ወደ ሌላኛው ክፍል ለማየት እኔ እንደውም አንዳንዴ መራመድ ይሰለቸኝና ማለት ነው 1 ኪሎ ሙዝ ገዛና ሙዙን በልቼ በልጣጩ ነው የምገባው እዛኛው ክፍል እንደዚህ የተንሸራተተ በጣም የሚገርም ማለት እቤታችሁ ውስጥ ከአንድ ክፍል ወደ ሌላ ክፍል ስትሄድ በጋሪ ሙዝ የሚሸጡ ሰዎችም አሉ ኖ ከውጭ በጋሪ አይደለም ጋሪ ምንድነው ደግሞ በጋሪ ነው እንጂ አሁን እኮ አመለጠ አሁን እየሰሙ አይደል በጋሪ እናንተ ክፍል ውስጥ አይ ቲንክ በጋሪ ሙዝ የሚሸጡ ሰዎች አሉ ይሄ ፍራፍሬ ምናምን ጋሪ አላውቅም ጋሪ ማለት ሱቅ ሱፐር ማርኬት ኦኬ ጋሪ ለካ አታውቅም መሰለኝ ምንድነው ጋሪ ታዲያ ጋሪ በህንድኛ ጋሪ ማለት መኪና ማለት ነው በህንድኛ አይ በአማርኛ አለ በአማርኛ ጋሪ ማለት ምንድነው በአማርኛ ያው ጋሪ ማለት ተቀራራቢ በለው ግን ከፊት ለፊት ያንን ጎሞን የሚያሽከረክረው ወይ ፈረስ ነው ወይ ደግሞ አሉ አንዳንዶች እንደዚህ አይነት ነገሮች ናቸው ብቻ ይጎቱታል ጋሪው ኦኬ አንተንስ ጉሊት ምናምን እንዴት ነው ጉሊት ምናምን ታውቃለህ ምን ድድጋብ ለባላው እስቲ ስሙ ምን እንዳልክ ራሱ አልገባም እንትን ጉሊት
ጉልት 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 ከሆነማ ልክ እንዳንተ ነው የሚሆነው። ጉልት ከሆነ አሁን ይሄ ጉልት ያለ ሰው ይባላል። እሱ አሁን ሶፊ እንዳንተ ነው የሚሆነው። እንደዚህ ጥሩ አይደለም። ሰው ደግሞ ይሰማል። ኦኬ እንደዛ እንዳይሆን እኔ ደግሞ እንደዛ እንዳለው ምን ይሆናል መሰለህ? ያው ሾልደሬንም ባይሰፕሴን ቸስትን ካየ ጉልት አይሆንም። ጉልት ከሆነ እንዳንተ ነው። እንደዚህ መሙላት አለብኝ ለመሆን አሊያ የኔ አይሆንማ። እንደምንቀሳቀስ ያስታውቃል። ሰውነት አይሆንም። እንትናን ታውቀዋለህ? አንድ በጣም የሚታወቅ ሰው አለ። አዎ ጉሊት አካባቢ ምናምን በጣም ክሪስቶፈር ኮሎምበስ ጉሊት አካባቢ እንደዛ የሚባል ስም አለ። አይ ታውቀዋለህ ስትለኝ የሆነ ጥናት ሪሰርች የሰራ ሰው ልታነሳልኝ መስሎኝ ነው። እኔ ያው አብዛኛው አብረውኝ ያሳለፉት እነ ክሪስቶፈር ኮሎምበስ፣ ኦልበር ራይት፣ ዊልበር ራይት አንዱኛው በጣም ያስቀኝ የነበረው በጣም በቃ ሁሌ ከእሱ ጋር ስናወራ በጣም ስቅ ነበረ። ያወራናል ምናምን በጣም ሁሉ ጊዜ አዳዲስ ሀሳብ ያመጣል። ቶማስ ኤንደርሰን በጣም የሚገርም ሰው ማለት ነው። ቶማስ ኤንደርሰን ማለት በቃ አፍህን አያዘጋህም። በጣም የሚገርም ሰው ነው። በቃ የሚያወራህ ነገር በሙሉ ማለት እንደውም አንዴ ምን አደረኩ መሰለህ? በጣም አስቆኝ እንደዚህ ከፈትኩና ጠጣው። ቶማስ አንደርሰን በጣም ገዳይ ሰው በቃ እሱ የጨዋታው ክፍል ነው። አሁን የጠጣው ውሃ ማለት ውሃው የጨዋታው ክፍል ነው ወይስ ነው? እንዴት ያስደርገን እንደነበረ በቃ ስቀን ስለሚጠማን እንዴት እንደሆነ ለማለት እኮ እንትናን ታውቀዋለህ እንዴ? ወደ እናንተ አካባቢ በጣም ታዋቂ ነው ይመስለኛል። ማን ነው? አበበ ጉልላት። ኧረ እባክህ ስለ እግዚአብሔር ማረኝ ነኝ። ኧረ ስለ እግዚአብሔር ማረኝ ነኝ። ኧረ ማረኝ ነኝ። እኔ አበበ ጉልላት ነው ማለት እኔ የማውቀው ፈለጋት ዳቴዎስን ነው። አይደለም ከአበበ ጋርማ ትተዋወቃላችሁ። አይ ኧረ እኔ ጋር አይደለም። ፈለገ እኔ ልወጣ ነው። እኔ እኮ አልወድም። እኔ ከማንም ጋር ምንም ግሩፕ ስለሌለው እኔን በተመለከተ እኔን ከተረምኩ ምናምን ፐርሰናል ነው። እኔ ራሴ ጋር ነው። እኔ ሌላ ሰው ጋር አይመለከተኝም። እኔ አልገባም። ፈንጂ ማረግጥም ሌላ ቦታ ማልገባ አልፈልግም። እኔ እሺ የአበበን አባት አቶ ጉልላትን ታውቃቸዋለህ? አዎ እኛ ጋር እድር ይመሩ ነበረ። ምንድን ነው የፈለከው አንተ ሰው? ኧረ እባክህ ተወኝ። ዞፊ ይላል። አይ ዞፊ አንድ ድር ነበራችሁ። በጣም ይገርማል። እኔ ስለ ቶማስ አንድ ድር ሶፊ አይደለም። አንድ ድር ከሆናችሁ አንድ ድር ከነበራችሁ አበበ ሞቷል የሚባለው ነገር እውነት ነው ሶፊ? እኔ አማርኛ አላውቅም። ፈለገ እንዴት አቴ ኦሮምፋ እንደገይሱ ነው አፋን አማርኛ እምቤኩ ያን እምቤኩ ነው እንደጋ ማሊፍ እንትን እንግሊዘኛ ትችላለህ እንዴ ሶፊ? አቴ ኦሮምፋ እንደገይሱን ናኒ ነንደጋ ነሞ አኒ በያ ጉጅራ አርሞገረባይኒ እሺ በቃ ቶ ስላበባ አልጠየቅህም። በቃ አሁን እየለመድኩ ነው አማርኛ። አይ ቀስ ብለህ አይ በጣም እኮ ከባድ እኮ ነው ቋንቋው። ቀስ እያልክ ካልሆነ በስተቀር በቀላሉ አይ በቃ አሁን አማርኛ አውቃለሁ። ሌላ ሀሳብ ካለ እሺ እና ሶፊያችን የህንድኛም ካወቅ ይቻላል፣ አረብኛ ካወቅ ይቻላል። ከፈለክ ደግሞ ባንጋሊ ታሚል ናዱ ከቻልክ አብካናም ከያና ባይ
मैं मेरा नाम सौफी है, आप किधर इधर हिंदी मालूम नहीं? እንዴ हिंदी बोले ना አንተኛ ትርጉም በሰለሽ የምንለው ነገር እውነት ነው እንዴ? आपको क्या बोलता है? ጭራሽ የጭንቅላቱን ፓርት እንዴ ረዙቢ እንዴ ከየት ለመድከው? ከየት ነው ለመድከው? मैं हिंदी बोलो ना भाई। እንዴት ነው ነገሩ? አረ እኔ በአማርኛ ይሻለኛል ሶፊ አስጨነቀኝ። आप करता है ना भाई? ምን आप करता है? ምንድነው አንከርተኝ? ኦኬ እሺ አንድ ልዘምርልህ በእንድኛ። አልፈልግም። አንድ ብቻ ነው። አልፈልግም። በህንድኛ ነው አንድ። እኔ አልፈልግም። በህንድኛ ነው። በህንደኛ ኢየሱስ ምን ማለት ነው በህንደኛ? እሺ आज यीशु जुनता है हम बतनयाए हैं आज यीशु जुनता है हम बतनयाए हैं मर गया हो गर गया पितृ यीशु अशी जिंदा हुआ आज यीशु जुनता है हम बतनयाए हैं आज यीशु जिंदा है हम वतन आए हैं मर गया हो गर गया पितृ यीशु अशी जिंदा हुआ आज यीशु जिंदा है हम वतन आए हैं आज यीशु जिंदा है हम वतन आए हैं मर गया हो कर गया पितृ यीशु अशी चिंता መዝሙሩን የዘመረው ሻሮክ የሚባል ዘማሪ ነው እንዴ? እንዴት? አይ የትኛው የህንድ ዘማሪ ነው ማለት ሻሮክ ነው? በጣም ብዙ አገልጋዮች አሉ ብዬ ነው እዛ ጋር። አሁን አየህ ነው ችግሩ እኮ ሰው በራሱ ቋንቋ በማንነቱ በምኑ ይዘምራል ያመልካል። ለምን አትቀበልም? እኔ ምን አልኩ አሁን ሶፊ? እኔ እኮ የጠየቅኩ ዘማሪው ሻሮክ ነው ወይ ነው ያልኩ። ሻሮክ ዘማሪ እንዳልሆነ ታውቃለህ። ሆን ብለህ ዲስከሬጅ ታደርገኝ ነው እንጂ እኔ አላውቅም። ሻሮክ የህንድ አክተር ነው እንጂ ዘማሪ ነው። እኔ ፊልም ብዙ አላየም። እኔ እንጂ እኔ ድንገት አሁን ኮሜንት ላይ በምን አወቅ ሻሮክ ነው ታዲያ? ኮሜንት ላይ ዘማሪው ሻሮክ ነው ወይ በለው አሉኝ። ከዛ ጠየቅኩ ምንድነው? እኔ አላውቅም። እንደዚህ ሻሮክ የሚባል አክተር አለ ህንድ ውስጥ? እኔ ሰፊ ጊዜን በጸሎት ምናምን ነው ማሳልፈውና ብዙ ጊዜ ፊልም እየጠጣ ማሳለፍ ጥሩ ነው። ቅድም ግን የህንድ ፊልም የሚተረጎመው ሁሉ በትርጉም ሁሉ ታያለህ። በቀጥታው በህንድኛው ሳይሆን በትርጉም ሁሉ አፍንጫህን እንዳልልህ አለው ሲባል ሁሉ ታውቃለህ። በቃ እግሩን እየረገጠው ቪዲዮውን እያየ አፍንጫውን አለው ሲሉ ዋው ብላ አልቅሳል። እንደውም ግልጹ ማን ነው? በድሩ ማን ነው? ማን ነው በድሩ? आज यीशु जुनता है हम बतनयाए हैं आज यीशु जुनता है हम बतनयाए हैं मर गया हो कर गया पितृ यीशु अशी जिंदा ያው በእኛ ሀገር ምን አሉኝ መሰለህ ኮሜንት ላይ ምን አሉኝ መሰለህ? ኮሜንት ተዋቸው ካልሆነ ምናልባት ሰልማን የሚባለው ዘማሪ ሊሆን ይችላል ጠይቀው እያሉኝ ነው። እንደዛ የሚባል ዘማሪ አለ እንዴ? ኧረ በእናትህ ሳልማን እኔ እኮ ጎረቤቱ አብሮ አደጌ እኮ ነው። አክተር ነው ማለት ቸርች ውስጥ ነው የሚተውነው። ቆይ አንተ የከተማ ልጅ አይደለ እንዴ? የከተማ ልጅ አይደለ እንዴ? ቤላ ፈረንሳይ ከዛ ገርጂ አይደለ እንዴ? አዎ እኛ እኮ ፈረንሳይ በጣም ማለት ሰፊ ጊዜውን
መጽሐፍቶችን በማንበብ ምናምን ነው እንጂ እኮ ገባኝ እኮ ያንን ተረድቻለሁ። በቃ ሌላ ነገር ውስጥ አትግባ ነው ያልኩህ። እኔ እኮ አሁን ይኸውልህ ኮሜንት ላይ እየጠየቁኝ እኮ ነው ሰልማን የሚባል ዘማሪ ነው ምን ያገናኘዋል? ቸርች ውስጥ ነው የሚተውነው። ቸርች እኮ የአንተም ቤተክርስቲያን ቸርች ነው የምትባለው እኮ እንግሊዘኛ ነው፣ ቸርች ነው። እኔ እኮ ስላላወቅኩ እኮ ነው የጠየኩህ ሶፊ። ለምን ነው እንደዚህ? ቸርች አንተ የቸርች አገልጋይ ነህ። ቸርች ውስጥ አይደል እንደምትኖረው? ቸርች ውስጥ ነው በጸሎት ነው ጊዜ ማሳልፈው። ቸርች ውስጥ ወናለ መዝሙሩን እኮ የዘመርከው እኮ አንተ ነህ እኮ። አሁን እግዚአብሔር ባወቀው አሁን አንተ ያልከው ነገር መዝሙር ይሁን ግጥም ይሁን ወይ ደግሞ ዝም ብሎ ስድ ንባብ ይሁን እኔ አላውቅም። ከዛ ኮሜንት ላይ ምናሉ ይመስላል እኔ ያላወቅበት ያንተ ችግር ነው። ምን ላድርግ? አታጠናም እንዴ? እኔ ህንድኛ ስለምናገር የህንድኛ መዝሙር ዘመርኩልህ። እንትን ይሄ ጭንቅላት ላይ ያለው ገመድ እንትን እያለ ነው ሊወልቅ ወደ ታች በደንብ አጥብቀው የሚጠብቅ የሚላላ አይደለም። ዝም ብሎ ቁጭ ብሎ አይ ነው የሚጠብቅና የሚላላ ምናምን ካለው ብዬ ነው። እና ማለት ዘማሪ ነው ወይ? ለምንድን ነው ኮሜንት ላይ የምትጽፉልኝ እንደዚህ ነገር? ለምን ታጣሉኛላችሁ? እኔ አሁን ሻሮክ ዘማሪ ነው ወይ አላችሁኝ፣ ጠየቅኩት። ያው ሰልማን ዘማሪ ነው ወይ አላችሁኝ፣ ጠየቅኩት። እኔ ጋር አሁን ለምሳሌ ፈለገን ጠይቀው ብለው ማአት ነገር ይጽፋሉ። አልጠይቅም፣ ምን ያገባኝ። የሚጠይቁት ጥያቄ ካላቸው አንተን ይጠይቁ እኮ። ይኸውልህ መዝሙሩ ግን እሺ፣ አይ እንዲህ እንደረዳው ለኔ አዲስ ስለሆነብኝ መዝሙሩን የዘመረው ዘማሪ ማን ይባላል? ህንዳዊ ነው። ዜግነቱ ኦኬ። ነዋሪነቱም እዛ ነው። ነዋሪነትም በደቡባዊቷ ህንድ በሃይድራባድ ከተማ የሚኖር ሳንቶሽ የሚባል ዘማሪ ነው። አዳማ የሚባል አለ ማለት ነው እዛ ህንድ። ኧረ በኢየሱስ ክርስቶስ ሃይድራባድ ይባላል። ደቡባዊ ህንድ ላይ ነው። ሳንቶሽ ይባላል። ሃይድራባድ ስትል አዳማ ያልክ መስሎኝ ነው። ኧረ እባክህ በእናትህ እኔ እንደው ልቤን ዝቅ አታድርገው። ኧረ ስለ እግዚአብሔር እንትንስ የግዕዝ መዝሙር ትችላለህ እንዴ ሶፊ?